ጉድ የሚያስብል ቪዲዮ ነው። ተመልከቱት እስቲ። ሆነ እዚህ ጋር ላለው አጠገቡ ላለው ህንጻ 22ኛ ህንጻ ነው። መሬቱ የቱ ጋር ነው? መሬቱን ለማግኘት ራሱ 1 ብር ትከፍላላችሁ በዩዋን። ምን አይነት ከተማ ነች? መሬት ማግኘት ሱሚ ነው ሱሚ። እዚህ አፓርትመንት ውስጥ በዚህ በኩል በጎኑ በኩል ይገባል። ሙሉ ለሙሉ እነዚህ አፓርትመንቶች አቋርጧቸው በዛ በኩል ነው የሚወጣው። 6ኛው ፎቅ ስመጣ ውጭ ወጣው። አንዴ እየተባበራቸው አንዴ መኪና መንገድ ላይ ነው የሚሸጠው ማለት ነው። እንደ ቲማቲም ማታችሁ ነው በጣም ነው ደስ ይሄ ነው አንዴ ነው የሚፈልገው። how much is this? ሁለት ስጪ። ያም ወዳጆቼ ዛሬ በቻይና ስለምትገኘው እጅግ አስደናቂ ከተማ ቺንግ እንነጋገራለን። ቺንግ ማለት ከ30 ሚሊዮን በላይ ሰዎች የሚኖሩበት ትልቅ ከተማ ናት። በተራራዎችና በሸለቆች ላይ ስለተገነባች መንገዶች፣ ድልድዮችና ህንፃዎች እጅግ የተለያዩ ቅርጽ አላቸው። ብዙ ሰዎች ይህቺ ከተማ መሬት የላትም ብሎ ይነጋገራሉ። ነገር ግን ይሄ እውነት አይደለም። ወሰዳችሁና ምን የት እንዳለን ላሳያችሁ። እግረኞች እየሄዱ ነው። እዚህ ጋር ብዙ ነገር እየተከናወነ ነው። ሁሉም ነገር እየተሰራ ነው። ንግድ የሚነግድ እዚህ ጋር እየነገደ ነው። ፎቶግራፍ የሚነሱት እዚህ ጋር ብዙ በቃ እንደምታዩት ይሄኛው በጣም የሚያምር ቦታ ነው። ይሄ ብቻ አይደለም። ይሄኛው ቦታ በጣም ደስ የሚል አሁን አሳያቸዋለሁ። የሆነ ህንጻ አሁን እኔ ማሳያቸው ይሄኛው ህንጻ አሁን 32ኛ ህንጻ ላይ ነው ያለ ነው። ስለዚህ ይሄ በጣም ሩቅ ነው ማለት ነው። 32 ማለት ያኛው መሬት አይደለም። ገና ፎቅ ላይ ነው የሚሄዱት፣ ህንጻ ላይ ነው የሚሄዱት። ባቡሮች ራሱ አንዳንድ ባቡሮች ህንጻ ላይ ስለሚሄዱ ይሄንን ቪዲዮ ላይ ሼር ክሊክ አድርጉ።